ሰላም ጤና ይስጥልኝ ውዴቱ ተከታታዮቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ በአዲስ ነገር ተመልሻለሁኝ። እስከ መጨረሻው አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብዛኞቻችሁ ደግሞ ሰብስክራይብ ሳታደርጉ ነው እየተመለከታችሁኝ ያላችሁ። እባካችሁን ሰብስክራይብ አድርጉኝ፣ እኔን በደንብ አድርጎ ስለሚያበረታታኝ ማለት ነው። እንግዲህ የዛሬ ርዕሳችን ደግሞ እሱን ችላ ማለት አስፈላጊ የሚሆንበትን ጊዜያቶች ነው ምነግርሽ። እነዚህ ጊዜያቶች በሚያጋጥሙሽ ጊዜ እሱን ወይ ደግሞ ፍቅረኛሽን ችላ በማለት ብዙ ለውጦችንና ብዙ እርምቶችን ማስደረግ ትችያለሽ ማለት ነው። እነዚህ ቴክኒኮችን በመጠቀም ፍቅርሽን የተሻለ ቦታ የተሻለ ነገር ማስደረግ ትችያለሽ ማለት ነው። እንግዲህ አንደኛው ምን አይነት ባህሪ ሲያሳይ ወይ ደግሞ ምን አይነት መገለጫዎችን ሲያሳይ ችላ ማለት ይጠበቅብሻል ማለት ነው። አንደኛ አንቺን ለመቆጣጠር ሲሞክር ማለት ነው። እንግዲህ የመቆጣጠር አባዜ ሲኖርበት አንቺ የት ወጣሽ የት ገባሽ በሚልሽ ሰዓትና ደግሞ ይሄ በቃ የታማኝነቱን አንቺ መንጠራጠር ሲጀምር እና ደግሞ ሁሉን ነገር ማወቅ ሲፈልግ ሁሉ ነገር ኮንትሮል ማድረግ በሚፈልግበት ሰዓት ይሄንን ሰውዬ ምንድነው ማድረግ ያለብሽ? ኢግኖር ማድረግ አለብሽ እና ደግሞ ችላ ማለት ይጠበቅብሻል ማለት ነው። እና ባህሪው እንዲስተካከል ማለት ነው። እና እንግዲህ ሁል ጊዜ እንደዚህ ሆንኩኝ እንደዚህ ያደረኩኝ ብለሽ የግዴታ መናገር ስለሌለብሽ ማለት ነው። ሌላኛው ደግሞ በፍቅራችሁ ላይ የእሱ ሁኔታ ወይ ደግሞ ፍቅራችሁ ላይ ያለው ነገር ሲቀንስ ማለት ነው። አንቺ ብቻ ለፍቅራችሁ ነገር ሁሉ እያደረግሽ ሁሌ አንቺ ብቻ እንገናኝ በምትይበት ሁሌ ለፍቅራችሁ ለነጋችሁ የምታስቢ ሲሆን እሱ ደግሞ ቸልተኛ ሲሆን ፍቅረኛሞች ሆናችሁ ለትዳር ስታወሪ እሱ ደግሞ ስለ ትዳር ማውራት ሳይፈልግ ሲቀር ወይ ደግሞ የተለያዩ ነገሮች እቅድ ካላችሁ ደግሞ አንቺ ብቻሽ የምታወሪ ከሆነ እሱ ችላ ሚል ከሆነ አንቺም ምን ማድረግ ነው ያለብሽ? ችላ ማለት ነው። ችላ በምትይበት ሰዓት ምን ሆነ ነው ብሎ ተመልሶ አንቺን እንዲያናግርሽ ማለት ነው። ሌላኛው ደግሞ ሁል ጊዜ አንቺ ፊት ሆነሽ ሪሌሽንሺፓችሁን በምታስተካክይበት ሰዓት በምትበሪበት ሰዓት ማለት ነው። እሱ ደግሞ ቁጭ ብሎ የሚመለከት ከሆነ አስተያየት ማይሰጥ ከሆነ ዝም የሚልሽ ከሆነ አንቺ ደግሞ ወደኋላ ቆም ብለሽ እንግዲህ ማየት ነው ያለብሽ። እስቲ ምንድን ያደርጋል? ፍቅራችሁ እንዴት አድርጎ ነው የሚያስተካክለው? እንዴት አድርጎ ነው ርምት የሚያደርገው ብለው ሲያስተካክል ማየት አለብሽ ማለት ነው። አንዳንዴ ተንፈስ ብለሽ ማረፍ ትፈልጊያለሽ እና ደግሞ እረፍትም መውሰድ ይጠበቅብሻል እና የራስሽን ነገር ማድረግ ቴክ ኬር ራስሽን ማድረግ ወይ ደግሞ የተለያዩ ከጓደኞችሽ ጋር መዝናናት ወይ ደግሞ ምንድነው የሚባለው እፎይ ማለት ይጠበቅብሻል ማለት ነው። ሌላኛው ደግሞ ምን አይነት ባህሪ በሚያሳይ ሰዓት በቃ ላንቺ ያለው ንቀት በሚጨምርበት ሰዓት ወይ ደግሞ ችላ በሚልብሽ ሰዓት አንቺ ደግሞ ይሄ ምንድነው የሚባለው ያንቺን ይሄ ምንድነው ወርዝ እንዲያቅ ማድረግ ማለት ነው። ያንቺን ቫልዩ እንዲያቅ እንዴ አንቺ ለሱ ያለሽን ቫልዩ ማወቅ አለበት ማለት ነው። በዚህ ሰዓት ችላ በምትይበት ሰዓት ያንቺን ቫልዩ ያቃል ማለት ነው እንዲያቅ ለማድረግ ማለት ነው። ሌላኛው ደግሞ ቀናት ሲጀምሩ መቅናት ሲጀምር ማለት ነው። በተለያዩ ነገሮች ሊሆኑ ይችላል በጥቃቅን ነገሮች ሊሆን ይችላል። መቅናት ሲጀምር እና የተለያዩ ነገሮች አክት በሚያሳይሽ ሰዓት ማለት ነው። ሌላኛው ደግሞ ትኩረት በሚነሳሽ ሰዓት ይሄ አስፈላጊ የሆነ ነገር ነው። በቃ ስራ በዛብኝ ወይ የተለያዩ ነገሮች ነኝ ቢዚ ነኝ ምናምን እያለ ለአንቺ ትኩረት በሚነሳበት ጊዜ ወይ ደግሞ አንቺ ብቻ እንደዚህ እናድርግ ወይ ደግሞ አንቺ ብቻ ትኩረት እየሰጠሽ እሱ ላይ ማለት ነው። እሱ ደግሞ በጣም ትኩረት ሲያነሳ እንደዚህ አይነት ሰው ቸል መባል ነው ያለበት እና አስፈላጊ ነው ደግሞ ከተመለሰ በደንብ አድርጎ ይመለሳል። ካልተመለሰው ደግሞ በዛ ጥንቅር ብሎ ይቀራል ማለት ነው። ስለዛ ትኩረት በሚነሻ ሰዓት የግዴታ ቸልታ ነው መለማመጥ የለብሽም ማለት ነው። ምክንያቱም በቃ ይሄ ሰውዬ ትኩረት መስጠት አለበት ላንቺ የሚሆን ቦታ መስጠት አለበት። አለበዛ ደግሞ ኢንተረስት እየጎደለው ነው ወይ ደግሞ ፍላጎቱ እየቀነሰ ነው ማለት ነው። ስለዛ በዚህም ራሱ ደግሞ ቼክ ማድረግ ትችያለሽ ማለት ነው። ሌላኛው ደግሞ አንደርስታንዲንግ ሳያረግሽ ሲቀር ማለት ነው። ወይ ደግሞ አንቺ ለፍቅራችሁ መስዋዕትነት እየከፈልሽ የተለያዩ ነገሮችን እያደረግሽ ለፍቅራችሁ የተለያዩ ጊዜሽን እያባከንሽ ወይ ደግሞ ለወደፊት እንዲቀጥል ጊዜሽን እያቃጠልሽ ከተለያዩ ሰዎች ጋር የተጋጨሽ ወደ እሱ ልትሄጂ ትችያለሽ። እሱን መረዳት ሲያቅተው እና ደግሞ ለእሱ ብዙ ነገር እያደረግሽለት መረዳት በሚያቅተው ሰዓት ይህን ሰውዬ ቸልተኛ መሆን አለብሽ ለዚህ ሰውዬ ማለት ነው። እና አንቺም ቆም ብለሽ ማሰብ አለብሽ ማለት ነው። ይህ ሰውዬ ከኔ ጋር እውነት መስዋዕትነት የምከፍለውንና ይህ ሁሉ ነገር ማደርገው ነገር እየተረዳኝ ነው
እያልተረዳኝ ነው ብለሽ ቆም ብለሽ ደግሞ አይንሽን ገልጠሽ የምታይበት እና ደግሞ ተንፍስ ማለት ይጠበቅብሻል ማለት ነው። ምክንያቱም ይሄ ሰውዬ ያዛልቀኛል አያዛልቀኝም የሚለውን ነገር ማወቅ አለብሽ። ሁሌ አንቺ እንደ ህፃን ልጅ ሁሌ እሱን መንከባከብ አይጠበቅብሽም። ያደገ ሰው ነው ቦይፍሬንድሽ ሊሆን የሚችለው እንጂ እንደ ህፃን ልጅ አቅፈሽ ሹሩሩ ሹሩሩ እያልሽ ሁሌ መሄድ የለብሽም ማለት ነው። አንዳንዴ እሱም ቀጥ ብሎ ከአንቺ እኩል ለፍቅራችሁ መስዋዕትነት መክፈል ወይ ደግሞ አንቺ የምታደርጊውን ነገር ደግሞ አንደርስታንድ ማድረግና ለሱም ደግሞ ምላሽ መስጠት ይጠበቅበታል ማለት ነው። ስለዛ በዚህ ሰዓት ጊዜ ቸል ብትዩ ወይ ይመለሳል ወይ ደግሞ አኳኋኑ ደግሞ በዛውም ደግሞ አንቺ ላይ ኢንተረስት ከሌለው ወይ ደግሞ ለፍቅራችሁ ማይሰራ ከሆነ በዛውም ደግሞ እርምጃሽን ትወስጃለሽ ማለት ነው። ሌላኛው ደግሞ ሁል ጊዜ እሱም አጥፍቶ ይቅርታ እንድትጠይቁ ከፈለገ ማለት ነው። ምንድነው የሁለታችንም ጥፋት ሊሆን ይችላል። የእሱን ጥፋት ይቅርታ መጠየቅ ማይወድ ሰው ከሆነ ማለት ነው። በቃ በጣም የሚነጫንጭ ሰው ይቅርታ መጠየቅ አይፈልግም። ሁሌ እንደ ህፃን ልጅ ሹሩሩ ተብሎ ይቅርታ እንዲባል የሚፈልግ ሰው ከሆነ ቆም ብለሽ ማሰብ አለብሽ፣ ለወደፊትሽም ማለት ነው። ሁሌ ይቅርታ የምትይ ከሆነ የምታባቢ ከሆነ የሚያኮርፍ ከሆነ አንቺም ማድረግ ያለብሽ ዘም ማለት እና በቃ እልሁ ይወጣለታል በዛው ማለት ነው። ስለዛ እንዴ ለምንድነው አንቺም ይቅርታ መጠየቅ ካለብሽ ትጠይቂያለሽ፣ እሱም ደግሞ ይቅርታ መጠየቅ ካለበት ይጠይቃል። ሁል ጊዜ ይቅርታ እንድትጠይቂ ሲፈልግ ማለት ነው። አንቺ ካጠፋሽ ይቅርታ መጠየቅ የለብሽም ማለት አይደለም። ግን ደግሞ እሱ አጥፍቶ ራሱ ነው ይቅርታ መጠየቅ ያለበት። አንቺ ሄደሽ ይቅርታ መጠየቅ የለብሽም ማለት ነው። ይሄ እንዲህ ብሎ ነገር አይሰራም ማለት ነው። እንዲህ ከለመደ ትላልቅ ጥፋት በትንሽ ጥፋት ይጀመርና በትልቅም ጥፋት ደግሞ እሱ ይቅርታ መጠየቅ ላይፈልግ ይችላል ማለት ነው። ስለዛ ይሄን ነገር ማስቆም ያለብሽ ዝም ማለት ነው። እንዲህ ለምንድነው ብሎ ሲጠይቅሽ ይቅርታ እኮ አጥፍተሃል መጠየቅ ይጠበቅብሃል እና ይሄን ባህሪን እንድታስተካክል እፈልጋለሁ እንድትዩና ቆራጥ እንድትሆኝ ይረዳሻል ማለት ነው። ሌላኛው ደግሞ መፈተን አለብሽ እሱን ማለት ነው። እንደዚህ አይነት ባህሪ ያላቸው ሰዎች በጣም ስለሚያስቸግሩ እስቲ ዝም ልበለውና እስቲ ምን ያደርጋል ወዲያውኑ እንለያይ ይለኛል ወይ ደግሞ አልፈልግም ይላል ወይ ደግሞ እንደውም እንድትሄጂለት ነው የሚፈልገው በዛው ጥርግ ብሎ ሊቀር ይችላል። እስቲ ዝም ብለሽ መፈተን ይጠበቅብሻል ማለት ነው። እውነት የሚወድሽ ከሆነ ምን ሆናብኝ ነው? ምን ባደርግ ነው የሚሻለኝ? መጥፎ ባህሪ ያለኝ ይሁን ምን ላስተካከል ብሎ ተመልሶ በደንብ አድርጎ ባህሪውን ለማስተካከል ይሞክራል። ወይ ደግሞ እፎይ ሰልችተሽው ከሆነ ደግሞ ውይ እንኳን ጥርግ አለች ብሎ ደግሞ በዛው ጥርግ ብሎ ሊቀር ይችላል። እንደዚህም ከሆነ አንቺ ራስሽን አጠንክረሽ ወደ እውነተኛውና ወደ ትክክለኛው መንገድ መሄድና ጊዜሽን አለማቃጠል ይረዳሻል ማለት ነው። እና እስቲ መፈተን አለብሽ። እነዚህ ሰዎች ወላዋይ እንደዚህ አይነት ባህሪ ያላቸው ሰዎች ስለሚወላውሉ እርግጠኝነት ስሜት ስለማይሰማቸው እንደዛ አድርገሽ መፈተን ይጠበቅብሻል ማለት ነው። ሌላኛው ደግሞ ሀሳብ ሁል ጊዜ ማለት ነው ኮንቨርሴሽን ላይ ማለት ነው ዝም በምትይ ሰዓት እና ደግሞ ትክክለኛውን ይሄ ኮንቨርሴሽን ማድረግ የማይፈልግ ሰው ወይ ደግሞ ኮሚኒኬት ማድረግ የማይፈልግ ሰው ወይ ደግሞ መነጋገር የማይፈልግ ሰው ከሆነ ዝም ትይውና አጭር ጊዜ ማለት ነው ምን ሆነሽ ነው ሲል ደግሞ እያንዳንዶቹን ሚስቴኮቹን እና ደግሞ እንዲያስተካክልሽ የምትፈልጊው ዲቴል ሚስቴኮቹን እንዲህ ብታደርግ እንዲህ ብለህ ለማውራትም ይረዳሻል ማለት ነው። ስለዛ እንደዚህ አይነት ቴክኒኮችን ብትጠቀሚ እጅግ በጣም ጥሩ ነው ማለት ነው። ሌላኛው ደግሞ ሁል ጊዜ እኔ ወደድኩት እኔ ያልኩት ነገር ይሁንልኝ የሚል ሰው ከሆነ ማለት ነው። ይሄን ባህሪውን ለማስቆም ማለት ነው። በቃ እኔ ያልኩት ይሆናል። ያንቺን ሀሳብ ማያዳምጥሽ ከሆነ ወይ ደግሞ ያንቺ ሀሳብ ውድቅ እንደሆነ የሚሰማው ከሆነ እና ሁሌ በእኔ ብቻ ተመሪና ይሄ ምንድነው በጣም ዲክታተር የሆነ ሰው ከሆነ ማለት ነው ዝም ማለትና ቸል ማለት ነው ያለብሽ። እና ምክንያቱም መቆጣጠር ዲክታተር መሆን ማዘዝ የሚፈልግ ሰው ከሆነ ማለት ነው እኔ ብቻ ትክክል ነኝ ያንቺ ሀሳብ ትክክል አይደለም እያለ የሚያስብ ከሆነ ይሄንን ባህሪውን እንዲያቆምልሽ እንትን ማለት አለብሽ ማለት ነው። ዝም በማለት ቸል በማለት እንደዚህ እኮ ምን ሆኜ ነው በሚባል ሰዓት ደግሞ እንደዚህ ማድረግ የለብህም እኔን እንደዚህ ኮንትሮል ማድረግ እኔን ማስገደድ ሊሆን ይችላል። የተለያዩ ባህሪዎችን መተው አለበት ማለት ነው። አለበለዚያ ይሄ ጤነኛ ግንኙነት ሊሆን አይችልም ማለት ነው። እና ቸል ማለት ሁል ጊዜ ማለት ነው መሆን ያለበት ነገር ይሆናል ሪሌሽንሺፕ ላይ እና ሪሌሽንሺፕ እንደዚህ አይነት ባህሪዎች በሚኖሩበት ሰዓት ሪሌሽንሺፓችሁ ታሟል ማለት ነው። ወይ ደግሞ መታከም አለበት ወይ ደግሞ መስተካከል አለበት ማለት ነው። እንደዚህ አይነት ምልክት የሚያሳይ አስቸጋሪ ሁኔታዎች ውስጥ ነው ያላችሁት ማለት ነው። ቸል ማለት ሲባል ቸል ስትይ ወይ ደግሞ ኢግኖር በምትገጭበት ሰዓት የሚስተካከል ከሆነ ወደኋላ ብላችሁ እንደዚህ ያደርግሃል ብለሽ ማስተካከል ትችያለሽ ማለት ነው።
እሱም ደግሞ የሚታረም ከሆነ ማለት ነው። ወይ ደግሞ ኢንተረስት ሳይኖረው ቀርቶ ወይ ደግሞ በቃ ፍላጎቱ እያነሰ ወይ ደግሞ ዝም ብሎ ከአንቺ ጋር ጓደኝነት ነው እንጂ ብዙ ነገር ማያስብ ከሆነ እንደዚህ አይነት ባህሪ ሊያሳይ ይችላል ማለት ነው። ስለዛ ለአንቺም ደግሞ እርግጠኛ የምትሆኝበት እስከ መጨረሻው ደግሞ መፍትሄ የምትፈልጊበት ከሆናችሁ አንድ ላይ መሆን ወይ ደግሞ ካስተካከላችሁ ደግሞ በደንብ ማስተካከል፣ አለበዛ ደግሞ ሁለታችሁም ተለያይታችሁ ደግሞ ጤነኛ ኑሮ መኖር ትችላለሽ ማለት ነው። ስለዛ ይሄንን ባህሪዎች ካየሽ ደግሞ ቸል ማለት አንዳንዴ ያስፈልጋል ማለት ነው። እና ለዛሬ የያዝኩላችሁ ቪዲዮ ነበረ። እስከ መጨረሻው ተከታተላችሁኝ አመሰግናለሁ። ቻው